በአንድ ትልቅ ጫካ ውስጥ እጅግ በጣም ብዙ የጉንዳን መንጋዎች ይኖሩ ነበር። እነዚህ ጉንዳኖች በጣም ታታሪዎች ቢሆኑም አንድ የሚፈሩት ነገር ነበር። እሱም በጫካው መጨረሻ ላይ የሚገኘውና የተከለከለው የእርሻ መሬት ተብሎ የሚጠራው ሰፊ ሜዳ ነው። የጉንዳኖቹ ንግሥት ሁልጊዜ እንዲህ ትላለች፣ ልጆቼ ወደዚያ እርሻ መሬት እንዳትሄዱ። እዛ ቦታ ሄደ ጉንዳን ተመልሶ አይመጣም። ሁሉም ጉንዳኖች ይህንን ትዕዛዝ አክብረው ይኖሩ ነበር። በመንጋው ውስጥ ግን አቤል የሚባል በጣም ጉጉና ደፋር ጉንዳን ነበር። አቤል ለምንድን ነው የተከለከለው? እዚያ ምን እንዳለ ማወቅ አለብኝ ብሎ አሰበ። ጓደኞቹ ቢሞክሩትም እሱ ግን አልሰማቸውም።